በጣም በሚገርም ሁኔታ የሆነው አካል ኤነርጂ ያለው የሆነ አካል ሁሌ ደካም ነው አይደለም። ሁሉም ምን አላቸው? ኮምፕሊት የሆነ ኤነርጂ አለ። there is what energy flow ከላይ ወዴት ትሮፒካል እንትኑ ወደ ታች እንትን እያለ ምን ያደርጋል? ኤነርጂ ፍሎ ያደርጋል። ኤነርጂን ቅጠላቅጠል ከእንትን ይወስዳሉ፣ ከፀሐይ ምናምን ይወስዳሉ፣ ከዛ ያመርታሉ። እነሱን እንስሳት ሲበሉ ምን ያደርጋሉ? ኤነርጂ ያገኛሉ። እንስሳት ደግሞ እኛ ስንበላኛ ኤነርጂ እናገኛለን አይደል? እኛ ደግሞ በኋላ ላይ ስንሞት ደግሞ ለማን ኤነርጂ እንሆናለን? ለእጽዋት ደግሞ ኤነርጂ እንሆናለን አይደል? አያችሁት? ፍሎ ምን አለ ማለት ነው። የሆነ ቦታ ላይ ብቻ አይደለም ያለው ኤነርጂው ምን አድርጓል? በጣም በሚገርም ሁኔታ በቂ በሆነ ሁኔታ ምን ያደርጋል? ፍሎ ያደርጋል። ለሁሉም የሚበቃውን እየሰጠ ምን ያደርጋል? ፍሎ ያደርጋል። okay there is an amazing balanced የሆነ ኤነርጂ ፍሎ አለ። okay balanced የሆነ ኤነርጂ ፍሎ አለ። ሶስተኛው ዲኮምፖዚሽን በጣም ቫይታል ፓርት actually ያንዳንዱ እንዳልኳችሁ ቫይታል። አሁን እነዚህ እንትኖች ምን ሲያደርጉ አንድ አፕል ከበሰበሰ ምንም አያደርግም አይደል? ስለዚህ ወደ ምን ይቀየራል? ይኸውላችሁ ወደም ስሙኝ it's a process of breaking down men dead organic materials ምን ሆነዋል? they're dead ማለት ምን ማለት ነው? no more productive ካሁን በኋላ ምን እያመጣ አይደለም? ውጤት እያመጣ አይደለም። ውጤት እያመጣ ካደለ ምን መሆን አይችልም? ኢኮሲስተም ላይ መቀጠል አይችልም። ስለዚህ ኢኮሲስተም ላይ ስለማይቀጠል ቶፕ ሶይል ላይ ነው የምታገኙት። ታች አይደለም፣ አየር ላይ አይደለም። ዲኮምፖዚሽን ሀፐን የሚያደርገው የት ነው? ቶፕ ሶይል። ባይ ዘ ዌይ ቢዝነስ ማስተርስ ክላስ ላይ ቢዝነስ ላይ ሳሰለጥን እኔ ቢዝነሴን ስሰራ ህይወቴን ስመራ የምጠቀምበት ነገር ነው የምነግራችሁ። በጣም it's an amazing principle። ዲኮምፖዚሽን ሀፐን የሚያደርገው የት ጋር? ቶፕ ሶይል። ኦኬ ውስጥ አይደለም፣ ተደብቆ አይደለም፣ በሚስጥር አይደለም፣ ከላይ ነው። ምን አይደለም? ላይ አየር ላይ አይደለም። መጣበታለሁ ለምን እንደሆነ ነግራችኋለሁ። ቶፕ ሶይል it's a major decomposition። እነዚህ አሁን አናስፈልግም እንላቸው ባክቴሪያና ፋንገስ፣ ባክቴሪያ፣ ፈንገስ፣ ወርም ምናምን የምንላቸው በቃ የምንላቸው ምንድናቸው? they play a vital role። ለምን? ራሱን ችሎ ቆሞ የነበረን ነገር ምን ያደርጉታል? ይገነጣጥሉታል። ለምን? የቆመው ለምን ነበር? የቆመው ምን እንዲሆን ነው? እየሰማችሁ ይኖርማል። የቆመው ምን እንዲሆን ነው? ፕሮዳክቲቭ እንዲሆን ነው። እየጋጠ እንዲኖር ሳይሆን እንደፈለገ እየተዝናና እየተኛ እንዲኖር ሳይሆን የቆመው ምን እንዲሆን ነው? ፕሮዳክቲቭ እንዲሆን ነው። ስለዚህ ፕሮዳክቲቭ መሆን ሲያቅተው ይጋደማል። ምን ይሆናል? ማድረግ አይችልም። ስለዚህ በህይወት መጋደም አይደለም ያለብን፣ ስንሞት ነው የምንጋደም። ለምን? you are no more productive። ለስራ እየቆምክ አይደለም። ስለዚህ መጋደም ላይ ብቻ ማትቀረው ለምንድን ነው? ሰው ከቀበርነው በኋላ እንደዛው ይቀራል? ኖ ምን ይደረጋል? decomposition will happen the moment a person dies. decomposition happens። ለምን? no more ይሄ አካል ምን እየሆነ አይደለም? ፕሮዳክቲቭ እየሆነ አይደለም። multiple organ failure ይባላል። by the way ኦርጋናችሁ ምን ሲያደርግ? አብዛኛው ፌል ሲያደርግ ነው ሰው ወዴት የሚሄደው? ወደ ሞት የሚሄደው። ስለዚህ ምን ይደረጋል ማለት ነው? ይገነጣጠላል። ለምን? ገነጣጥለው ለማን ይጠቀሙበታል? አሁን አንተ የሆረር ፊልም ካልሆነ መሰለኝ የሆነ አትክልት አንተን አይጠቀምም። በቆም እያለ አይደል? የሆነ አይነት ሆረር ፊልም ካልሆነ አይሆን ልክ አይደለም ዳይጀስት ለማድረግ። ስለዚህ ምን ይደረጋል? ይበተናል። ኦኬ እንስሳ ሲሞት ምን ያደርጋል? ይበተናል። እነዚህ ፍሩትስ ምናምን ቅጠላ ቅጠል ምናምን ሲሆን ምን ይደረጋል? ይበተናል። ለማን? ኤነርጂውን ለማሳለፍ። ይሄ ቢቀር በጣም ከባድ ነው የሚሆን አይደል? ካን ኢማጂን የሞተውም በህይወት ያለውም እኩል ብንኖር ያስኬዳል? አይጨንቅም አይደል? ከባድ ነው የሚሆን። ከሌለህ ከመሬት በታች፣ ካለ ከመሬት በላይ። ከመሬት በላይና ከመሬት በታች እንድትሆን ቶፕ ሌየሩ ምን ያደርጋል? ዲኮምፖዝ አድርጎ ወዴት ይከታል? ወደ ታች። ጨነቃችሁ እንዴ? ፕሮሰሱ ላይ እስከ ቆምኩ ድረስ እዚህ ምድር ላይ ቀን ካለ ስራ አለ፣ ቀን ካለ I have to be productive። ስራ አለኝ፣ ማረገው ነገር አለኝ። ለምን? በህይወት አለሁ። ምንም በቃ የሚገርም ነው። ሞቲቬሽን ምናምን አያስፈልግም። በህይወት አለ። በህይወት እስካለ ድረስ ምን አለ? ፕሮዳክቲቭ መሆን አለብህ። ፕሮዳክቲቭ መሆን አለብህ።
በህይወት መኖር ሲቆም ምን ያደርጋል ማለት ነው? መሬት ላይ አይደለም የምትገኘው። ለምን? መሬት የማናት? የፕሮዳክቲቭ ሲስተም የፕሮዳክቲቭ ዩኒት ጥርቅም ናት። ስለዚህ ከመሬት በታች እንድትወርድ ማን ያግዙናል? ባክቴሪያና ፈንገስ ማለት ነው። ስለዚህ ወደ ታች ይወርዳል። ለምን? ከታች ያለውን አንስተው ደግሞ ወዴት የሚያመጡ? ወደ ላይ የሚያመጡ የተሰራ ፍጥረት አለ። አይገርምም? እግዚአብሔር ስራ ሶ አሜዚንግ። ሶ ዲኮምፖዚሽን አለ። በጣም ቫይታል ፓርት ነው። ብዙ ነገር እየገባችሁ ነው ብዬ ተስፋ አደርጋለሁ። ኦኬ ባይ ዘ ዌይ ስልጠና ስትወስዱ ትልቁ ፖይንት ምን መሰላችሁ? አይ ቢሊቭ 40-60 ነው ብዬ አስባለሁ። እኔ አሁን አንዳንድ ሰው ስልጠና ላይ ይመጣነች እንዲያውም በደንብ ያዘልኝ ቪዲዮ ላይ ስልጠና ይመጣና ብዙ አልነበረም ምናምን ይላል። ይኸውላችሁ ህይወታችሁን 100% ሊቀይር የሚችል ፈጣሪ ብቻ ነው። ገብቷችኋል? ተአምር ሊሰራልህ የሚችል እግዚአብሔር ብቻ። ሰው የሚሰጥህ ምን አለ? የሆነ ያህል ፓርት አለው። መተህ ዜሮ መሆን የለበት። ነገር ግን አሁን ይሄ ማውራው 100% ላይ ለውጣችሁ ይችላል። እኔ ማውራው ነው የምላችሁ። ግን በዚህ ራሳችሁን ህይወታችሁን እያያችሁ ሪፍሌክት እያረጋችሁ እየገባህ ቢሆን ከማወራው በላይ ይገባሃል አይደል? እኔ አሁን እንደዚህ አይነት ስልጠናዎች በጣም ነው የምወደው። እንዲህ አይነት ቪዲዮዎች በጣም ነው ካፍቸው የማይገባኝ ተአምር የለም። ምጽፈውን ማአት ብታዩ ለምን ብዙ ነገር ይገባኝና በጣም ብዙ ነገር እጽፋለሁ። አያችሁ ከማወራው በላይ ምን ማድረግ ይቻላል? መማር ይቻላል if you are active። ኦኬ ስልጠና ማለት ይሄ ነው። እዚህ ኢንቫይሮንመንት ላይ ስለምትሆን ምን ይገባሃል ማለት ነው። ነገሮች እንዴት እንደሚሄዱ ምን እንዳለ ምን ስህተት እንዳለ ለምን ባለፈው እንደተሳሳተብህ ኦኬ ለምን ያልሄደም የገባህን ምን ታደርጋለህ? ትጽፋለህ። ከምኑ በላይ? ከማወራው በላይ ማለት ነው። ኦኬ ሶ ኢንጌጅድ ሆናችሁ መግባት በጣም ይጠቅማችኋል። የማብራራበት ምክንያት ለዛ። ኦኬ ዲኮምፖዚሽን ሌላው በጣም ተአምረኛ እያንዳንዱ ተአምረኛ ፕሮዳክቲቭ መሆናቸው ተአምር ነው። ኦኬ ፕሮዳክቲቭ መሆናቸው ተአምር ነው። ዲኮምፖዚሽን ተአምር ነው። ኤነርጂ ሳይክሉ ተአምር ነው። ይሄኛው ራሱ ተአምር ነው። ኒውትሪሽን ሳይክል ሁሉም ጠግቦ ያድራል። How is this possible? Everyone and everything is what? Paid? ማን ነው paid? ያቺ ቢዝነስ ሎንግ paid ገባው። paid full አይደል? አንድ በግ ምን ያህል ይበላል? በቃ የጠገበበት ልክ አይደል? አንድ ዛፍ ምን ያህል ይጠቀማል? እስኪ ጠግብ። ሁሉም ምን እስኪ ሆኑ ነው። እንዳልኳችሁ ሰውን ታወጡልኛላችሁ። ያው ኢኮሲስተም ውስጥ ቢኖርም ያው ከእግዚአብሔርም ስለተፋስ ስላለው ትንሽም ያው ከሰይጣንም ደግሞ ስለሚሰማ ብዙ ቅልቅል ያለ የተበጠበጠ ነገር ስላለው ከሚበላው በላይ መሰብሰብ ይፈልጋል። የሌሎችን መብላት ይፈልጋል። ስለዚህ ሰዎች መንደር ነው። ተርቦ የሚሞትም አለ፣ ጠግቦ የሚደፋም አለ። አያችሁ እኛ ጋር ነው ያለው ችግር። እግዚአብሔር ግን በዚህ እንድንማር ብዙ ነገር ብሎናል። ያው እንዳልኳችሁ ግሪድም አለ፣ ክፉ ነገር ስላለ ስለማንሰማ ብዙ ነገር አናደርግም። ኤኒዌይስ ግን ስታዩት አይገርምም? እንዴት ክላይሜት እየበጠበጣቸው ስንት ነገር እየመጣ የሆነ ነገር መጣ ማይግሬሽን ሀፐን አረገ እየተባለ እንዴት ሁሉም ይጠግባል? እንዴት በየቀኑ ሁሉም ይጠግባል? how is that possible አይደል? ቢያንስ የሆነ ጊዜ እንስሳት ይራቡ፣ ቀጥሎ ደግሞ የሆነ ጊዜ አትክልትና እንትኖች ይራቡ፣ ተመልሶ ደግሞ ሜቢ ባክቴሪያዎች ደግሞ ይራቡ። አላረ እንደው ረሃቡን ሼር እናርገው የሚባል ነገር የለም። ሁሉም ምን ያደርጋል? ሁሉም ጠግቦ ያድራል። አሜዚንግ። ሁሉም ጠግቦ ያድራል። ምን ስለሚያደርግ ነው? እስካሁን ማወራችሁ ባይዘ ወይኔ ብዙ ጊዜ ሳወራ ካገኛችሁኝ ቪዲዮ ላይ ካያችሁ ብዙ ጊዜ ስትራክቸር እና ሲስተም ላይ ፎከስ አደርጋለሁ። ለምን? ዋናው ጉዳይ ነገሩ ገብቶ አንዴ ማድረግ ብቻ ሳይሆን ምን እንዲሆን ራሱን ችሎ ያላንተ ተጽዕኖ ምን እንዲያደርግ ነው? እንዲቀጥል ነው። ስለዚህ አሁን ማወራችሁ ነገሮች በሙሉ ምንድን ናቸው? ፕሮዳክቲቭ ሳይክል ነው አይደል? የምርት ሳይክል ነው። ኤነርጂ ሳይክል ነው። ለምን? ሳይክል ከሆነ ምን ያደርጋል? በቃ አይፈልግም። ሳይክል አንዴ ከወረወርከው ምን እያደረገ ነው የሚለው። ስለዚህ ይሄ ምንድን ነው? አያችሁ፣ ዝም ብሎ ጣል ሳይሆን የሆነ አሜዚንግሊ ዲዛይን የተደረገ ምን አለ? ሲስተም አለ። ስለዚህ ምን ያደርጋል ማለት ነው? ጊዜ ይሄዳል እንጂ it keeps on moving። ከዛ ደግሞ እግዚአብሔር እንዳለ ሁሉ የምታውቁት ምን አይደለም፣ አንዱ እየተራበ አንዱ እየተጎዳ አይሄድም። ሁሉም ምን እያደረገ? ሁሉም እየጠገበ፣ ሁሉም የሚፈልገውን ነገር እያገኘ ምን ያደርጋል? ሳይክል ያደርጋል። ስለዚህ everyone is paid or fed full። ኦኬ፣ ሁሉም ጠግቦ ያድራል።
ስንታየ 1 2 3 4 አይደለ ምርታማ ናቸው ሁሉም ኤነርጂ ሁሉም አላቸው ማያስፈልገው ዲኮምፖዝ ይደረጋል ሁሉም ጠግቦ ያድራል 4 ማለት እሺ አሁን ወደኛ እንመለስ ኦኬ ወደኛ እንመለስ ፕሮዳክቲቭ ናችሁ አሪ ፕሮዳክቲቭ ናችሁ ስላችሁ ምሳሌ በቲም ራን እንደምታረጉ አቃሉ ቲማችሁ በሙሉ ራን ያረጋል ነው ወይስ የተወሰኑ ሰዎች ናቸው የተወሰኑትን ሰዎች የተሸከሙት ምን አለ ሁሉም የራሱ ምን አለው አስተዋጽኦ አለው እያንዳንዱ የራሱ የሆነ ጃይንት አስተዋጽኦ የሚባል ነገር የለም ሁሉም የራሱ አለው ኮምባይንድ ሲሆን ግን ምን ታገኛለህ አሁን አንድ አፕል እንዲያፈራ ስሩም የሚሰራው ስራ አለ ግንዱም የሚሰራው ስራ አለ ቅጠሉ የሚሰራው ስራ አለ ቅጠሉ ፀሐይ ሲወስድ ሳንተኮ ምን አንተማ ቀልድ ፀሐይ ላይ ዝም ብለህ ፈታ ስትሏል ይላል እንደ ግንድ እኔ እዚህ ሳመላልስ ውላለሁ አንተ ዝም ብለህ ተኝተዋል እንደው በሰውኛ ያወራችሁ ስለሆነ ይባላል ኖ ቅጠሉ ምን መውሰዱ ፀሐይ መውሰዱ የሚሰጠው በጣም ቫይታል ፓርት አለ አይደል እኔ እዚህ ተወሽቄ በብርድና በእንትን ስቆፍር ውላለሁ እናንተ እዛ ትዝናናላችሁ አይልም ስር ለምን ስር የራሱ የሆነ ምን አለ አካይድ አለው አይደል ሶ ያንዳንዱ ግን እንትን ሲል ዛፉ ምን ያደርጋል ፍሬ ይሰጣል ሁሌ ዛፉ ምንድነው በፍሬ የተጀረገገ ነው ለምን ሁሉም የራሱን ድርሻ ምን ስለሚያደርግ ስለሚሰጥ ስለዚህ አር ዩ ጋይስ ፕሮዳክቲቭ ታንጀብል የሆነ ሪዛልት አላችሁ ታንጀብል የሆነ ኤፈርት አለ የሚለካ ማለቴ ነው አክቲቪቲ ምን አይደለም ስትሮጥ ዋልክ ማለት ምን አይደለም አቺቭመንት አይደለም ያ ውለን እንገባለን ምትል የተለመደች አባባል አለ ውለን እንድትገባ አይደለም የተፈጠርከው ኦኬ አክቲቪቲ ምን አይደለም አቺቭመንት አይደለም ስለዚህ ልጠይቃችሁ in terms of income ታንጀብል የሆነ ሪዛልት አለ ወይ አስባችሁበት አቀዳችሁበት በደንብ ተደርጎ ሞክራችሁት ሄዶ ውጤት ያመጣ ከዛ ደግሞ ውጤቱ እየጨመረ ቢመጣ ፕሮዳክቲቭ ሲባል ምንድነው ብያችኋለሁ ውጤቱ ይለካል ፕሮግሬሲቭ ነው ከዛስ ምን አለው ውጤት ከሌለው ኤፈርት ብቻ ምን አይደለም what's the point አይደል ያለ ኤፈርት ምን አይመጣም ሪዛልት አይመጣም ነገር ግን ሪዛልት ከሌለ ደግሞ ጉዳዩ ምን አይደለም ህይወት እኮ ጂም አይደለችም ላብ አይደለም የሚፈልገው ኦኬ